the combination of n to r plus combination of n to r minus 1 is equals to the combination of n plus 1 r. ምንድን ነው ማለት እቺኛው change into this one based on this. What about definition of this one? The first one solution the n factorial divided by ምን ማለት ነው? n minus r factorial r factorial የመጀመሪያ ማለት ነው። በደንብ አድርጋችሁ ወጣ ቀስ ብዬ ነው የምሰራው። ለግጥ እቺ ማለት ዲፋይን ሲሆኑ በፋክቶሪያል ፎርም ይሄ ማለት ነው። then ምንድነው እሱ ኔክስት ፕላስ ይሄ ማለት ምን ማለት ነው? ምን ማለት ነው ንገሩኝ። n ፋክቶሪያል divided by ምን ማለት ነው? n minus bracket r minus 1 the whole what factorial times what r minus 1 factorial ማለት ነው። ይሄንን ወደዚህ ማምጣት አለብኝ ማለት ነው። እሺ አሁን ግልጽ ነው ዲፊኒሽን አይደል? the first one the combination of n r ማለት the combination of n r ማለት n factorial divided by what n minus r factorial times r factorial. The second one n factorial divided by n minus r minus 1 factorial times this one factorial. Okay, then ምንድነው የምናደርገው? እቺን ዲስትሪቢዩት እናደርገው። then ምንድነው n factorial divided by n minus r factorial ከዛ ሲደመር n factorial divided by እቺን ዲስትሪቢዩት እናደርገው። ምንድነው n minus r plus 1 ምን factorial r minus 1 ምን factorial ማለት ነው። እቺን እንግዲህ ምን ማለት ነው? አሁን ይሄን ወደ ኋላ ልመልስ። look at r factorial divided by r factorial ወይም ደግሞ r divided by r factorial ማለት ምን ማለት ነው? ይሄ r divided by r factorial ማለት ምን ማለት ነው? r ምንድን ነው? ብራኬት r minus 1 factorial ማለት እንችላለን። r factorial r times r minus 1 r minus 2 factorial ያን መቀጠል እንችላለን። ዘን ምንድነው እሱ r በr ይጣፋል ማለት ነው። ከዛ ይሄንን እንቀይረዋለን። አሁን ምንድነው የምናደርገው? n factorial divided by n minus r factorial ሲደመር እቺኛ r እንሰደው times n factorial divided by ይሄ ማለት ምን ማለት ነው? n plus 1 minus r ማለት ነው። factorial ቦታ ቀያየረ ነው። ከዛ ምንድነው የሚሆነው? r factorial ብቻ ነው የሚሆነው። r minus 1 አይሆንም ማለት ነው። r minus 1 አይሆንም። እዚህ ጋር r ስለወሰድኩ ማለት ነው። ዘን ምንድነው የሚሆነው? አሁን ይሄ ማለት እንደዚህ ወስጄዋለሁ። LCM ውስጥ ይሄንን ዲስትሪቢዩት ላድርግ ወይም ደግሞ ይሄንን አንድ ስቴፕ ወደፊት ልሂድ። ስለዚህ n ፋክቶሪያል ወርክአውት ላይ ነው። በደንብ አዳምጡት። n minus r ፋክቶሪያል ከዛስ ሲደመር r n ፋክቶሪያል divided by h ማለት n plus 1 minus r times አንድ ወደፊት ነው ያሉት n minus 1 n minus r ፋክቶሪያል ነው። ይኸውላችሁ ከዚህ ላይ አንድ መቀነስ አይደለም ወደፊት አንድ ሲሄድ n plus 1 ላይ አንድ ሲቀነሰው አንድ ይጣፋል እዚህ ጋር። ከዛ n minus 1 ፋክቶሪያል ማለት። ስለዚህ LCM ወሰደ። የዚህና የዚህ LCM ምንድነው የሚሆነው? ራሱ ይሄ ነው አይደለም ያለው? ምንድነው n plus 1 minus r times what n minus r factorial ከዛስ ይሄኛው ሲካፈል ለዚህኛው ይሄ በዚህ ይጠፋል፣ ይሄ በዚህ ይጠፋል፣ ይሄ ነው የሚቀረው አይደል? ስለዚህ ምንድነው እሱ n ፋክቶሪያል ብራኬት ምንድነው የሚሆነው? n plus 1 minus r ብቻ ነው የሚቀረው። ሲደመር ይሄኛው ሲካፈል ለራሱ ምንድነው የሚሆነው? አንድ ነው የሚሆነው ማለት ነው። ከዛ አንድ ሲባዛ ይሄኛው ምንድነው የሚሆነው? r times n ፋክቶሪያል ነው የሚሆነው ማለት ነው። ተመልከት። እቺን ዲስትሪቢዩት ላድርገው። ምንድነው ማለት ነው? n times n ማለት ነው n ፋክቶሪያል n ነው የሚሆነው n factorial times 1 plus n factorial times r ምንድነው የሚሆነው? minus r n factorial ከዛስ ሲደመር r n factorial ሲካፈል ምንድነው የሚሆነው? ይሄን ደግሞ ወደ ነበረበት ልመልሰው። ወደዚህ ነው የምመልሰው ማለት ነው። ምንድነው የሚሆነው?
ኤን ፕላስ 1 ማይነስ አር ፋክቶሪያል ምንድን ነው የሚሆነው? አር ፋክቶሪያል ነው። ስለዚህ ምንድን ነው እሱ? አር ታይምስ ኤን ፋክቶሪያል በዚህ ይጠፋል። ተመሳሳይ ስለሆነ ማለት እቺ ማይነስ ስለሆነች ምንድን ነው የቀረው? እዚህ ጋር ምንድን ነው የቀረው? ኤን ፋክቶሪያል ታይምስ ኤን ማለት ነው። እዚህ ጋር ኤን ፋክቶሪያል ታይምስ ኤን ፕላስ ኤን ሲካፈል የቀረው ከስር ማለት ነው ኤን ሲደመር 1 ሲቀነስ አር ፋክቶሪያል አር ፋክቶሪያል ነው። ስለዚህ ይሄን ኮመን እንውሰደው። ያኛው ኤን ነው አይደለም? የጋራቸው ምንድን ነው የሚያመሳስላቸው? ኤን ነው የጋራቸው። ስለዚህ ምንድን ነው የምንወስደው? ኤን እንውሰደውና ኤን ፋክቶሪያል ወይም ኤን እንውሰደውና እዚህ ጋር ፋክቶሪያል ኤን እንውሰደው። ከዛ በኋላ ምንድን ነው የሚቀረው? እዚህ ጋር ኤን ፕላስ 1 ነው የሚቀረው ማለት ነው። ፋክቶሪያል እዚህ ጋር ዲስትሪቢዩት ስናደርገው ፋክቶሪያል እዚህ ጋር ፋክቶሪያል ስላለ ማለት ነው ኤን ፋክቶሪያል ነው ሲካፈል ምንድን ነው እሱ? ኤን ሲደመር 1 ሲቀነስ አር ፋክቶሪያል አር ፋክቶሪያል። ተመልከቱ። ይሄን ደግሞ አሁን ወደ ኋላ አንድ ልመልሰው። ምን ማለት ነው ይሄ? ኤን እቺ ማለት ምን ማለት ነው? ኤን ሲደመር 1 ፋክቶሪያል ማለት ነው ሲካፈል ኤን ፕላስ 1 ማይነስ አር ፋክቶሪያል አር ፋክቶሪያል። ይሄ ማለት ይኸውላችሁ፣ ይሄ ማለት ምን ማለት ነው? ኤን ፋክቶሪያል አሁን ኤን ፕላስ 1 ፋክቶሪያል ማለት ምን ማለት ነው? እዚህ ጋር ውስጥ ኤን ምንድን ነው? ፕላስ 1 ታይምስ ኤን ፕላስ 1 ማይነስ 1 ነው ፋክቶሪያል አይደል? እቺ ማይነስ 1 በዚህ ሲጠፋ ምንድን ነው? ኤን ፕላስ 1 ታይምስ ኤን ፋክቶሪያል ነው የሚሆነው። ራሱ ወደዛ ነው የሚመለሰው ማለት ነው። ስለዚህ ይሄን ተመልከቱ። ይሄ ማለት ምን ማለት ነው? ለከት ኤን ሲደመር 1 አር ኮምቢኔሽን ማለት ነው። ወይም ደግሞ ይሄ ማለት ባጭሩ the combination of n plus 1 አር ማለት ነው። ለከት ይሄ ማለት ኦልሬዲ ፕሩፍድ ማለት ነው። ይሄን ስሩት። ለምሳሌ ወደ ፋክቶሪያል ቀይሩት። ይሄን ምን ማለት ነው? ይሄ ማለት ምን ማለት ነው? n plus 1 ምንድን ነው? ፋክቶሪያል ዲቫይድድ ባይ ዋት? n plus 1 ማይነስ ምንድን ነው እሱ? አር ብራኬት ፋክቶሪያል አር ፋክቶሪያል ማለት አያችሁ። ይሄ ማለት ነው። ኦልሬዲ የምንፈልገው ወደዚህ መቀየር ስለሆነ ይሄ ተቀይሯል ማለት ነው። አያችሁ የምንፈልገው መጀመሪያ ምንድን ነው? ቼንጅ ኢንቱ ዚስ ዋን ማለት ነው። ሰው ነው ያለው። ይሄው መልሱን አግኝተናል ማለት ነው። ስለዚህ ይሄ ነው። ሁለተኛ ያላችሁ በደንብ ይሁን። ሁለተኛ find the term on independent or constant term ነው in the expansion of the following ኮንስታንት ተርም ነው። ኮንስታንት ተርም ዲግሪ ስንት ነው? ኮንስታንት ተርም ዲግሪ 0 ማለት ነው። ኮንስታንት ተርም ዲግሪ 0 እስከሆነ ድረስ ይሄን በደንብ ይዩት። ለምሳሌ ምንድነው ማለት አንብቡልኝ። ኤ አንብቡልኝ። ምንድነው የሚሆነው? ኤክስ ስኩዌር ማይነስ 1 ኦቨር ኤክስ ዘ ፓወር ኦፍ ዲግሪ ስንት ነው? 9 ማለት ነው። ሁለተኛ በደንብ ይዩት። ኬ አናውቀውም አይደለም? ኬ አናውቀውም። ስለዚህ ምንድነው እሱ? 9 ኮምቢኔሽን 2k አያችሁት? 9 ኮምቢኔሽን 2k ኤ ማለት the first ነው። ትናንትና እንደነገርኳችሁ ምንድነው? x the power of ስንት ነው የሚሆነው? 2 the power of ምንድነው? 9 ማይነስ k ነው የሚሆነው። 9 ማይነስ k ከዛስ ብራኬት ማይነስ x ኢንቨርስ ነው የሚሆነው። the power of ስንት ነው የሚሆነው? k ነው የሚሆነው። is equals to ኮንስታንት ነው። ኮኤፊሺየንቱ አናውን ነው። x the power of ዲግሪ ስንት ነው ማለት ነው? ዲግሪ 0 ማለት ነው። x the power of ዲግሪ 0 ማለት ነው። እንግዲህ ትናንትና የነበራችሁ ልጆች ያው በደንብ ትረዱኛላችሁ። ስለዚህ ይሄ ማለት ምንድነው? 9k ምንድን ዲስትሪቢዩት እናድርገው። ይሄ x the power of 18 minus 2k ታይምስ ማይነስ 8 x the power of minus k ማለት ነው is equals to coefficient unknown x the power of ዲግሪ 0 ማለት k ለማግኘት ነው የምንሄደው። እቺን ኮኤፊሺየንት ማለት ከዚህ ኮኤፊሺየንት እና ይሄ ኮኤፊሺየንት እኩል ነው። ስለዚህ እንሰደው ምንድነው የሚሆነው? ይሄ ዲስትሪቢዩት ስናደርገው እቺ ማይነስ ኬ ስናስገባ ለዚህም ኬ አለች። ስለዚህ ምንድነው እሱ 9k ታይምስ ማይነስ 1 the power of k ማለት ነው። እዚህ ጋር ማይነስ 1 the power of k ስላለች እዚህ ጋር k ስናስገባ ለሁለቱም ነው ለማይነስ 1 ነው የምናስገባው። ስለዚህ ምንድነው የሚሆነው? x the power of 18 minus 2k ታይምስ what x the power of minus k ማለት ነው። እቺ ታይምስ ነው is equals to unknown ነው x the power of 0 ማለት ነው። ስለዚህ አሁን እቺን ኮኤፊሺየንቱን እንተውና ኮኤፊሺየንቱ ከዚህ ጋር እንተውና
ኬ ለማግኘት ምንድነው የምናደርገው? እቺ ታይምስ ነው አይደለም? ቤዙ ተመሳሳይ ነው። x the power of 18 minus 2k minus k is equal to x the power of 0 ማለት ነው። ይሄው እቺ ነው የሰጡት። ይሄው ሁለቱን ደምሬ ከዛ እቺ ጋር 3k ነው የሚሆነው። ስለዚህ if and only ምንድነው የሚሆነው? 18 minus 3k is equal ስንት ነው? 0 ማለት ነው። ስንት ነው ማለት? minus 3k is equal to minus 18 k ስንት ነው ማለት ነው? 6 ማለት ነው። አሁን k 6 ማለት እዚህ ጋር 6 እናስገባለን ልጆች። ያው በደንብ ምንድነው የምናደርገው? 9 6 ይሄው ከዛስ -1 the power of 6 ማለት ነው። በቃ እዚህ ጋር 6 ስታስገቡ ስንት ነው የሚሆነው? 12 ሲቀነስ 6 ስንት ነው? 18 ሲቀነስ 18 0 ነው የሚሆነው። x the power of 0 ስለሚሆን ማለት ነው። ስለዚህ ይሄ ብቻ እንስራ። ምን ማለት ነው ይሄ ማለት? 9 ፋክቶር ይሄ ፖዚቲቭ አንድ ነው የሚሆነው። በቃ ይሄንን እንተው አንድ ነው የሚሆነው። 9 ፋክቶሪያል ዲቫይድድ ባይ 3 ፋክቶሪያል 6 ፋክቶሪያል ነው። ምን ማለት ነው ይሄ? 9 ሲባዛ በ8 ሲባዛ በ7 ሲካፈል ለስንት ነው? ለ6 ማለት ነው። ይሄ ፋክቶሪያል ጠፍቷል። ስንት ነው የሚሆነው? በ3 2 በ3 3 በ2 4 12 ሲባዛ ስንት ነው? 12 ሲባዛ በ7 84 ነው ማለት ነው ኮኤፊሺየንት 84 ነው ማለት ነው ኮኤፊሺየንት። ይሄ ነምበር 1 ኤ ነው ማለት ነምበር 2 ኤ ማለት ነው። ቢ ደግሞ በደንብ ትሰሩና ትነግሩኛላችሁ። ቢን ትሰራላችሁ። እቺ ጋር ሶስተኛ ትሰራላችሁ። ሶስተኛ ምንድነው የሚለው? find the coefficient of x the power of 30 ማለት ነው። በደንብ ይዩት። in the expansion of ምንድነው? 2x minus x the power of 2 ማለት ነው። the power of 9 እሺ ምንድነው የምናደርገው? እቺን ሶስተኛ ኮኤፊሺየንቱ ስለሆነ አሁን ኬን አናውቀውም። ስቲል ነው ኬን አናውቀውም። ምንድነው የምናደርገው? ይሄው ነምበር 3 ማለት ነው 9 the base k or combination of k ምንድነው የምናደርገው? 2x the power of ስንት ነው? 9 minus k እንደ ቅድሙ ማለት ነው ብራኬት ማይነስ x ስኩዌር the power of k is equal to ምንድነው? ኮኤፊሺየንት ስለተጠየቀ አናውቀውም ኮኤፊሺየንቱ x the power of 13 ማለት ይኸው በደንብ ይዩት እዛ ጋር ማለት ነው። በደንብ ይዩት። ምንም አላደረኩትም። k ስለማናውቀው ስንተኛ ተርም እንደሆነ ስለማናውቀው ስንት ነው? 13 እዛች ጋር አለ ማለት። ስለዚህ ምንድነው እሱ 9 ነው። እዚች ጋር n9 ነች። እዚች ጋር k ያለች። ከዛ በኋላ ምንድነው የምናደርገው? ዲስትሪቢዩት እናደርገው 9k ብራኬት እቺንና 2 the power of 9 minus k ከዛስ ታይምስ x the power of 9 minus k ከዛስ minus 1 the power of k ከዛስ ምንድነው የሚሆነው? x the power of 2k is equal to ኮኤፊሺየንቱ አናውን ነው x the power of 13 ነው ማለት look it በዚህ በኩል ያለው x is equal to በዚህ በኩል ያለው x ነው የምናደርገው። ከዛ በኋላ አሁን ቀላል ነው ማለት ነው። እቺን x እንውሰደው እና እቺን x እንውሰደው። ምንድነው የሚሆነው? x the power of 9 minus k times 2 x the power of 2k ማለት ነው is equal to x the power of 13 ማለት ነው። ቀላል። ስለዚህ ምንድነው የሚሆነው እዚህ ጋር if and only if ሁለቱም ምንድነው የምንደምረው አይደለ? ምንድነው የሚሆነው? x the power of 9 ፕላስ ነው አይደለ? ፕላስ k is equal to ስንት ነው የሚሆነው? 13 x the power of 13 ነው። ስለዚህ ምንድነው የሚሆነው? 9 plus k is equal to 13 ነው። if and only if k ስንት ነው ማለት ነው? ከ13 ላይ k ስንት ነው ማለት ነው? 4 ነው አይደለ? ስለዚህ k 4 ነው። አሁን k 4 ካገኘን በኋላ በጣም ቀላል ነው ማለት ነው። ምንድነው የምናደርገው? ስለዚህ እዚህ ጋር ይሄው ስንት ነው? 9 ኮምቢኔሽን 2 4 ይሄው 2 the power of ስንት አገኘን? 9 minus 4 በቃ ሌላው እዚህ ጋር እንወስዳለን ማይነስ 1 the power of k ስንት ነው? 4 ማለት እዚህ ጋር በነገራችን ላይ ፖዚቲቭ ይሆናል መተው እንችላለን። ስለዚህ ምን ማለት ነው ይሄ? is equal to 9 ኮምቢኔሽን 4 እዚህ ጋር ምንድን ነው? 2 the power of 5 ብቻ ነው። 9 ኮምቢኔሽን 4 ስሉልኝ 9 ፋክቶሪያል ዲቫይድድ ባይ ዋት 5 ፋክቶሪያል 4 ፋክቶሪያል ከዛስ ስንት ነው የሚሆነው? ይሄ
32 ነው አይደል? 5 ሲባዛ 2 ሲባዛ 2 ሲባዛ 5 ስንት ነው? 32። ስለዚህ ይሄ ማለት ስንት ነው? እዚህ ባለስቱ 9 ሲባዛ 8 ሲባዛ 7 ሲባዛ 6 ሲጋፋት ስንት ነው? 4 ሲባዛ በ3 ሲባዛ በ2 ሲባዛ በ1 ሲባዛ በ32 ማለት ሲባዛ በ32 አቃልልኝ እዚህ ይችላል። በጣም ቀላል ነው። እቺ በ2 አሚን በ4 1 በ4 2 ከዛ በ3 1 በ3 3 ከዛስ በ2 2 ይጠፋል። ስንት ነው? 21 ሲባዛ በ6 ስንት ነው? 21 ሲባዛ በ6 ስንት መጣላችሁ? 21 ሲባዛ በ6 126 ሲባዛ በ32 እኩል ይሆናል። ቶሎ በሉ ስንት ይመጣል? ስንት ይመጣል? 4000 በጣም 4032 ነው ኮፊሸንቱ ማለት 4032 ነው የሚመጣው። ነምበር 4 ለስራና ከዛ አበቃዋለሁ። በቃ ሌላው እናንተ ነምበር 4 ኮፊሸንት አይደለም የተጠየቀው። if the coefficient of x ነው ያለው። if the coefficient of x is 270 አያችሁ? if the coefficient of x in expansion of x square plus p over x the power of 5 is equal to coefficient of x ስንት ነው ማለት ነው? coefficient of x ስንት ነው? 270 ነው። find p ነው የሚለው find p ነው የሚለው ይኸውላችሁ አሁን coefficient of x ነው ተሰጥቷል። ከዛ p ነው የተጠየቀው። p ነምበር ነው ማለት ነው። ስለዚህ መጀመሪያ k ማግኘት አለብን ማለት ነው። ስለዚህ በደንብ አንዴ አራተኛ በደንብ አዳምጡኝና ከዛ ጨርሷል። ምንድን ነው የምናደርገው? አሁንም ፓወሩ ስንት ነው? 5 ነው አይደለ? ይኸው 5 k ወይም ተርሙን ስለማናውቀው 5 k find the coefficient of ምንድን ነው? የትኛው ይሄ ነው አይደለም? coefficient of x ነው የሚለው expansion። ስለዚህ ምንድን ነው x ስኩዌር the power of ስንት ነው? 5 ሲቀነስ k ከዛስ ያኛው ምንድን ነው የሚሆነው? p x the power of inverse ነው የምናደርገው ወደ ላይ ስንወስደው the power of k is equal to 270 x ነው ማለት ነው። coefficient of x ሳይሆን የተጠየቀው p ነው የተጠየቀው። then ምንድን ነው እቺን ዲስትሪቢዩት እናደርግ 5k ምንድን ነው የሚሆነው? x the power of 10 minus 2k ከዛስ p the power of k x the power of minus k is equal to 270 ማለት ነው። x ነው 270 x ማለት ነው። ስለዚህ አሁን ምንድን ነው የሚሆነው? አሁን እቺን እና እቺን እንተውና x እንውሰድ። መጀመሪያ ምንድን ነው x the power of 10 minus 2k times x the power of minus k is equal to x ማለት ነው። ኮኤፊሺየንቱን እንተው ነው። ከዛ ምንድን ነው የሚሆነው? ታይምስ ነው የሚሆነው። ስለዚህ ምንድን ነው x the power of 10 minus 3k is equal to x the power of 1 ማለት ነው። ስለዚህ ምንድን ነው የሚሆነው? 10 minus ምንድን ነው 3k is equal to 1 ማለት ነው። ስለዚህ minus 3k is equal to minus 9 ማለት ነው። ስለዚህ if and only k is equal to ስንት ነው ማለት ነው? 3 ነው ማለት ነው። አሁን k ነው ያገኘሁት፣ p ያላገኘሁት እስቲ እና k ነው ያገኘሁት። k ካገኘው በኋላ እዚች ጋር አጣጣዋለሁ ማለት ነው። ምንድን ነው ማድረገው? 5 3 ይሄው ከዛስ 10 the power of ምንድን ነው x the power of 10 minus k ስንት አገኘሁት? 3 6 ማለት ነው። ከዛስ p the power of k 3 ከዛስ x minus 3 is equal to 270 x ነው ማለት ነው። ስለዚህ እነዚህ ምንድን ነው የሚሆነው? እዚህ ጋር ስንት ነው የሚሆነው? ስንት ነው የሚሆነው? ናይን አይደለም የሚሆነው 2k ነው አይደለም? እዚህ ጋር 2k 8 ነው የሚሆነው። እዚህ ጋር 2k ነው የሚሆነው። 2k ስንት ነው? 6 ነው። ኦኬ 6 ስለዛ ምንድን ነው የሚሆነው? አሁን ኮኤፊሺየንት አለ እዚህ ጋር አለ ማለት ነው። ይሄና ይሄ አለ ቀንሱት። ይሄን አዎ 4 ነው አይደለም? 4 ሲቀነስ ይሄ x ነው የሚሆነው አይደለም? 5 ኮምቢኔሽን 3 p the power of 3 x is equal to 270 x ነው የሚሆነው ማለት ነው።
አያችሁት? ምንድን ነው እሱ? ኤክስ በኤክስ ይጠፋል ማለት ነው። ፒን እየፈለግን ነው። ዘን ምንድን ነው እሱ? ዲቫይድድ ባይ ዋት? ዲቫይድድ ባይ ዋት? 5 ኮምቢኔሽን ቱ 3 ዲቫይድድ ባይ ዋት? 5 ኮምቢኔሽን ቱ 3 ማለት ነው። ከዛ 5 ኮምቢኔሽን ቱ 3 5 ኮምቢኔሽን ቱ 3 ይጠፋል። ምንድን ነው የሚቀር? ፒ ኪዩብ ማለት ነው። ፒ ኪዩብ ማለት ነው። ምንድን ነው የሚሆነው? ስለዚህ ምንድን ነው ፒ ኪዩብ እዚህ ፓልስቱ ስንት ነው? 270 ሲካፈል 5 ኮምቢኔሽን 3 ስንት ነው? 5 ኮምቢኔሽን 3 ስንት ነው? 5 ኮምቢኔሽን 3 ስንት ነው የሚመጣው? 10 ነው አይደለም የሚመጣው? 10 ይመጣል። ስለዚህ 0 ካንሰል ባይ 0 ስንት ነው? ፒ ኪዩብ ኢዝ ኢኳልስ ቱ 27 ይመጣል። ምንድን ነው የሚሆነው? ቦሳይድ ያ ኪዩብ ሩት ቦሳይድ ኪዩብ ሩት ማለት ነው። ከዛ ኪዩብ በኪዩብ ሩት ይጠፋል። ምንድን ነው የሚሆነው? ፒ ኢዝ ኢኳልስ ቱ ኪዩብ ሩት ኦፍ 27 ስንት ነው? 3 ነው ማለት ነው። ስለዚህ ፒ 3 ነው። ፒ 3 ነው ማለት ነው። እሺ በጣም ቀላል ነው። ሌሎቹ አሁን አምስትም እዚች ጋር ፋይንድ ዘ ኮፊሸንት ነው የሚለው ይሄ ከ3 ጋር ተመሳሳይ ነው። እሺ ይሄንን መልሱን ንገሩኝ። እሺ ስሩ። አሁን አመሰግናለሁ። ጨርሻለሁ።